ዳንኤል፣ ፕሬዝዳንት ማሜ እና ሌሎች ቲክቶከሮች ተሰባስበው ብቻቸውን የያዟትን ጉድ ያወራሉ። ወሬውን የጀመረው ማሜ ይመስለኛል። የጆን ዳንኤል ጊፍተር አለ ሄኖክ መሰለኝ እና ምን ይለዋል ማሜ ላምበርጊኒ ሲል ይሰማዋል። ስለዚህ ይሄ ጊፍተር ለማሜ ላምበርጊኒ ገዛልሃለሁ ይለዋል። ላምበርጊኒ ይቅርና ቪኤት እና መኖሪያ ቤት ግዛልኝ ይለዋል። እሺ ይላል። ከዛ ትንሽ ቆይቶ 1 ሚሊዮን ብር አበድረኝ ይለዋል እና ማሜ 1 ሚሊዮን ብር ለሰውየው ይልክለታል ማለት ነው። ጆን ዳንኤልም እንደዚሁ ጊፍተርነቱን አይቶ ሲያለማምደው ነው እንግዲህ ጊፍተርነቱን አይቶ ቆይቶ የሆነ ብር ላክልኝ ሲለው ልኮለታል። ሌሎችም እንደዚሁን የተበሉት እንግዲህ እነዚህ ልጆች ነቃ ያሉ ይመስላሉ። የከተማ ልጆች ናቸው። ሊሸወዱ የሚችሉበት አግባብ ይኖራል ብዬ አላስብም ነበር በግሌ እኔ። ነገር ግን ምን አይነት ባህሪ ያለብን መሰላችሁ? የስግብግብነት ባህሪ። ይሄ የስግብግብነት ባህሪያችን ነው እንግዲህ ይህን ችግር ያመጣው። እንግዲህ ማሜም ላምበርጊኒ የሚገዛልኝ ሰውዬ እንዴት 1000 ብር ከለክለዋለሁ ብሎ ትንሽ ሰጥቶ አፍሶ ለመውሰድ ነው። ጆን ዳንኤልም ዘሴም በጣም ብዙ እንትኖች ናቸው በዚህ የተጭበረበሩትና ከዚህ ቪዲዮ በኋላ ያወሩትን ነገር አረግላችኋለሁ። ባይዘ የጊፍተሮች ተጽዕኖ ቀላል አይደለም። ጊፍተሮች የግል ፍላጎታቸውን፣ ፖለቲካል ፍላጎታቸውን፣ ሃይማኖታዊ ፍላጎታቸውን ሰዎች ላይ ለመጫን በተለያዩ ቦታዎች ላይ ንግድ ሆኗል። እንዳውም ሳውዲ አረቢያ ላይ እርስ በርስ የተራረዱት ኢትዮጵያውያን ከፍተኛ የጊፍተር ተጽዕኖ አለበት እየተባለ ነውና በተቻለን አቅም ግን ስግብግብነታችንን ከብ ብናደርገው። ቪዲዮውን ይዩት። ላምበርጊኒ ያለሽ አለ የተመኘውልህ እሱን ነው። እሱን ገዛልህ አላለኝ። አይፎን ለእንትና ለኒሞና አይፎን 3 አይፎን እንደገና ምን አለ የ1 ዓመት የትምህርት ቤት ኔክስት ስንት ዓመት ነው ኬጂ የሚማረው? 3 years ምናምን ዘግቼዋለሁ አለኝ። ላምበርጊኒ ከሚሆን በቃ ቪኤት እና በቃ እንትን ገስት ሃውስ ምናምን ነገር ይሆነ ሁክሰን አልተባለ። እኔና ሰሚራ ተጨቃጨቅን እያልኩ እኔ ባለ 2 መኝታ ላይ ሰሚራ ባለ 3 መኝታ ትለኛለች። ኧረ ማሚ በእናትህ አታስቀኝ። ተበልተህ ታስቃለህ አንተ። ጉድ እኮ ነው። አላህ ምስክሬ ነው። እኔ ባለ 2 መኝታ ነው የምላት። ሰሚራ ኖ እንተው አለች። በቃ ሰራተኛ አለች። ባለ 3 መኝታ ይሆን አለች። ማሚ ልጅ እኮ ምላሱ በጣም ነው የሚያሳምነው። በጣም ያሳምናል። ኧረ ቢስሚላህ እውነት ነው የምልህ እንትን ውስጥ ነው የሚከት እንዴት ወንድሙ በቃ ምናምን እያለ ነው የሚመጣውና ልክ ነው። ልከህለታል 1 ሚሊዮን ብር ነው ያልከው። እኔም የላኩለት ከ1 ሚሊዮን ብር ይበልጣል። እልክልሃለሁ እንደዚህ አበድረኝ እያለ ልኬለታለሁ። እኔ ገባ አይደለ? አንተ ብቻ አይደለም ግን እኔ ይመጣል እኔ ጋር ጊፍት ይሰጠኛል። እኔ ጋር የሚሰጠው ደግሞ ብዙ ነበረ ካስታወስክ። በዛ አምኜ ሰጠሁት። እሺ እኔ ስለሚሰጠኝ ጊፍት መጥቶ ስለሰጠኝ እንዲያድግልኝ ሲለኝ ሰጠሁት። ለቤላ ክሊር ለማድረግ ሄኖክ የሚባል ጊፍተር መጥቶ ህዝቤ የተሻለ አገኛለሁ ብሎ የአባቱን ስም በትክክል መጻፍ ለማይችል ሰው የአገር ገንዘብ ሲያስገባ ነበር። ተቸገርኩኝ አጣውኝ እያለ ያንዱን ወደ አንዱ እያደረገ አሁን በጣም ብዙ ሰው ተነካክቶ ብዙ ሰው ተበልቷል። እና አብዛኛው ሰው ደግሞ ብር ያስገባው ይሄ ታች እግዚአብሔር በሚል የገባው ወንድማችን በሱ እህት እንትን ነው ሉሊት በሚል እና ሉሊትን ከዚህ በላይ ምንም አይበልጥባትም። ነገ ለፍርድ ቤት እስር ቤት ከምትጠይቃት አሁን ቀስቅሳትና መጠየቅ ያለባትን ትጠይቅ።
ጀዋር መሐመድ ካነሳቸው ቁም ነገሮች መካከል በዚህ ዓመት ብቻ ሳውዲ አረቢያ 27 ኢትዮጵያውያንን በስቅላት ቀጣለች። እነዚህ ኢትዮጵያውያን በስቅላት የተቀጡበት ምክንያት የተለያዩ አደንዛዥ እጾችን፣ ጫቶችንና አልኮል መጠጦችን ይዘው በመገኘታቸው ነው። ዋና ምክንያቱ ይሄ ነው። ነገር ግን ከዚህ ጀርባ ምንድን ያለው ይለናል ጀዊ ሰው። ድሮ ወደ ተለያዩ አገራት ዜጎቻችን ሲሰደዱ ቤተሰቦቻቸው ያላቸውን ነገር ሸጠው ለደላሎች ይከፍላሉ። ኢትዮጵያውያን ደላሎች ለየመኒዎቹ ያስረክቧቸዋል። በዚህ ቅብብል ነበር የሚደረገው። አሁን ላይ ግን ሀገር ውስጥ ያለው ጅንጀና ምንድነው? ኑና እዛ ሀገር ከሄዳችሁ በኋላ ስራ ካገኛችሁ በኋላ ከደሞዛችሁ እየተቆረጠ ትከፍሉኛላችሁ ይሏቸውና ይጀነጅኗቸዋል። ከዛ ለየመኒዎቹ ያቀብላሉ ኢትዮጵያውያን ደላሎች። የመኒዎቹ ቦርደር ላይ ያከማቿቸውና ጫቶችን፣ አደንዛዥ እጾችን፣ አልኮሎችን ወደ ሳውዲ አረቢያ ይዘው እንዲገቡ ያስገድዷቸዋል። ክፍያው ይሄ ነው። ከዛ በኋላ እነዚህ ወጣቶች ያንን ነገር ይዘው ወደ ሳውዲ አረቢያ ይገባሉ። ካለፉ እዛ የሚቀበላቸው ሰው አለ። ካላለፉ ያው ቅጣቱ የልጆቹ ይሆናል ማለት ነው። በእንደዚህ አይነት ሁኔታ ነው ዜጎቻችን ደማቸው ደመከልብ የሆነው። ሪያድ ያለው የኢትዮጵያ ኤምባሲም ይሄን ተገንዝበህ ተገደው እንጂ ይሄን ነገር ገንዘብ ለማግኘት ለጥቅም ብለው ያልሰሩት መሆናቸውን በየፍርድ ቤቱ ተገኝቶ ሊከራከርላቸው ይገባ ነበርና ነፍሳቸውን እግዚአብሔር ይማርልን ብለናል። ግን ግፍ ነው፣ ፌር አይደለም። አስገድዶ በተደረገው ነገሮች ላይ 27 ዜጎቻችን ደመከልብ መሆኑ ያሳዝናልና አሁንም ከዚህ ሀገር በስደት የምትንቀሳቀሱ ወጣቶች ጥንቃቄ እንድታደርጉ፣ ጥንቃቄ እንዳይለያችሁ ይሁን። በመጨረሻ የቅልቦችን እየመረጣችሁ አይደለምና ያልመረጣችሁ ሰዎች እየገባችሁ ብትመርጡኝ መልካም ነው። መልካም እሁድ ይሁንላችሁ። ፌዴራል ፖሊስ፣ አንቲ ኮራፕሽን ኮሚሽን፣ ፍትህ ሚኒስቴር፣ የህዝብ እንባ ጠባቂ ተቋም፣ ሌብነትን የሚጠሉ ሲቪክ ማህበራት፣ ሀገር ወዳድ ኢትዮጵያውያን የኔን ኮንተንት ሊሸልሙት ይገባ ነበር። እውነት ለመናገር ይሄ ኮንተንት አደገኛ ኮንተንት ነው። በተለይ የፓወር ሽልማቱን እፈልገዋለሁ። ምክንያቱም በጥቅማቸው በሌቦች ጥቅም ላይ ነው የምትመጣው። በጥቅማቸው ስትመጣ መፈራገጣቸው አይቀርም። ሲፈራገጡ ደግሞ አንድ ቀን የሆነ ነገር ሊያረጉ የሚችሉበት እድል ስላለ ኢኩቫለንት የሆነ ፓወር ያስፈልጋል። ስለዚህ እነዚህ አካላት ጋር ፓወር ስላለ ቢያንስ ያንን ፓወር ለዚህ ኮንተንት ሊሸልሙ ይገባል። በተቋም ደረጃ እንኳን የማይሰሩ ስራዎች ነው ተዳፍረን የገባነው። ፊልማው የጎልያድና የዳዊት ቢሆንም ይህንን ነው ተዳፍረው ለዚህ የገባነው። ብዙዎቹ ተሳክተውልናል። ኮንተንቱ ማስረጃ ይፈልጋል፣ ገንዘብ ያስወጣል፣ ብዙ ነገሮች ያሉበት ናቸው። በኢንቨስቲጌሽን ኮንተንት ላይ ብዙ ሰዎች የሉም። በጣም ጥቂት ሰዎች ናቸው። አንድ ሰው ዜና ሊያነብ ይችላል። ሶርሱ የሱ ያልሆነ ዜና ከማንም ጋር ይነካካ። ፕሮፌሽናቸውን ሊያወሩ ይችላሉ። መጥተው የሚወድ ያዳምጣል፣ የማይወድ ስክሮል አድርጎት ያልፋል። ወይም ደግሞ አስቂ ነገር ያመጣሉ። ምንም የሚነካቸው ሰው የለም። ስቀን እናልፋለን ማለት ነው። እኔ ኮንተንት ግን ከጀርባው ሌላ ጣጣ ይዞ ይመጣል፣ በጣም ትልቅ ጣጣ። ስለዚህ ፓወር ያስፈልግ ነበር፣ አልሆነም። እንሄድበታለን፣ እንዲሸልሙን እናስገድዳቸዋለን፣ እንጠይቃቸዋለንም ጭምር። ስለዚህ እናንተ የቅን ልቦች ላይ እንዳሸንፍ እንድትረዱ ይፈልጋሉ። ምክንያቱም ገሚሱ 365 ቀን የሰው ልጅ በቀን 3 ጊዜ መብላት አለበት። አንድ በጎ አድራጊ ነኝ የሚል ምሳውን ያበላና በካሜራ ይቀርጽና ይሄው ደግነቴን እዩልኝ ይላል። የኛ ሰው ደግ ነው፣ ሽቀላውን ያጧጥፈዋል ማለት ነው። ሽቀላውን ያጧጧፈ ደግ ነው ተብሎ ይሸለማል። ገንዘብ ሰጥቶ ሊሆን ይችላል፣ ምግብ ሰጥቶ ሊሆን ይችላል። እኔ ግን ህይወቴን ነው የሰጠሁት። ስለዚህ እኔ ካሸነፍኩ ፌር ነው የሚሆነው።
እውነቴን ነው የምላችሁ ፌር ነው። ይሄ ፌርነት እንዲመጣ ደግሞ የእናንተ ድምፅ ያስፈልገኛል። ስለዚህ ፕሮፋይል ላይ ተገቡና የቅን ልቦች ሊንክ አለ። ሊንኩን ስትጫኑት ኖሚኔት የተደረጉ ሰዎች እኔ ሁለተኛ ላይ ያለው ቮት የምትለዋን ስትነኩ ምን ያህል ቮት ነው የምትገዙት? ግዢ ስላለው ማለት ነው። አንደኛዋ ፍሪ ነች፣ አንዷ ደግሞ ዋጋ አላት። ከ1 እስከ 5 5 ቮት 100 ብር ነው። ስለዚህ አንዱን ትመርጣላችሁ። ፔይ ሜትዱን ይነግራችኋል። በምን አይነት ወይ ነው የምትከፍሉት? ኢብር አለ፣ ቴሌብር አለ፣ ምናምን አለ። እሷ ያላችሁን እሷ ጋር ትነኩታላችሁ። ከዛን ስልክ ቁጥራችሁን ታስገባላችሁ። ከዛም በኋላ ፔመንት ሜትዱን ስታስገቡለት ፓስዋርድ ይጠይቃችኋል። ፓስዋርዳችሁን ታስገባላችሁ። እኔ 5 ፖይንት ጨመርኩ ማለት ነው። ስለዚህ እንዳሸንፍ ረዳችሁኝ ማለት ነው። ስለዚህ ይሄ ዓመት በድል ነው መጠናቀቅ ያለበት። በድል እንዲጠናቀቅ ደግሞ የእናንተ እገዛ ያስፈልገኛልና ምረጡ።